Use me this rat. ዛሬው ደግሞ ይለያል። ብዙዎችን በከፍተኛ ሁኔታ ነዳማ ውስጥ ከቷል። ማለትም በአንድ ቀን ጊዜ ውስጥ ከፍተኛ የሆነ ጭማሪ አሳይቶ ከአንድ የአሜሪካን ዶላር ከ8 ብር እስከ 9 ብር ድረስ ጭማሪ ማሳየቱን ነው እየተነገረ የሚገኘው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የኡስሚ ቤዚሬት የዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን በመላው ዓለም የምትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን ተመኘው። የጥቁር ገበያ የምንዛሬ ዋጋ ዝርዝር የ14 እና 15 ሀገራትን መረጃ ደርሳችኋለሁ። ከዚህ በፊት የ12 ሀገራትን ነበር ማደርሳችሁ። በዛሬው ዕለት 3 ተጨማሪ ሀገራትን እናያለን። ማለትም የሳውዝ አፍሪካን ራንድ፣ የኢንዲያን ሩፒን እንዲሁም የኳታር ሪያልን ጨምረን በድምሩ የ15 ሀገራትን አብረን እናያለን። የጥቁር ገበያ የምንዛሬ ዋጋ ከፍተኛ የሆነ ጭማሪ አሳይቷል። የሳዑዲ አረቢያን ሪያል እንዲሁም የኳታር ሪያል፣ ባህሪን ዲናር፣ ጆርዳን ዲናር፣ የአሜሪካን ዶላር፣ ዩሮ፣ ፓውንድ በአጠቃላይ ጭማሪ አሳይቷል። ምን ያህል ጭማሪ አሳየ አብረን እናያለን። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። ተንዛዙና ወቅታዊና እንዲሁም ደግሞ ትኩስ መረጃዎች እንዲደርሳችሁ ሰብስክራይብ ያደረጋችሁ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉን። በቅድሚያም ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የአሜሪካን ዶላር ትላንት ከነበረው የዋጋ ሁኔታ ጋር ሲነጻጸር በከፍተኛ ሁኔታ ጭማሪ አሳይቶ 100 የአሜሪካን ዶላር 17949 ብር እንደሚሸጥና አንድ የአሜሪካን ዶላር 179 ብር ከ49 ሳንቲም እንደሚሸጥ ከፍተኛ የሆነ ጭማሪ ማሳየቱን ኢትዮጵያን ብላክ ማርኬት.com በድረገጹ አስነብቧል። በዚህም ከትላንትናው መረጃ ጋር ሲነጻጸር ከ8 ብር እስከ 9 ብር ድረስ ጭማሪ ማሳየቱን ነው መረጃዎቹ የሚጠቁሙት። የባንኮችን መረጃ እናያለን። እስኪ የሚታየኝ ላይክ ትንሽ ላይኮች ናቸው። ላይክ ማድረጋችሁን አትርሱም። ደግነት ለራስ ነው። ለናንተ ላይክ ማድረግ ሰከንድ ነው፣ ምንም አያስከፍልም። ለኛ ግን ቫይራል እንዲወጣልንና እንበረታታ ዘንድ ይረዳናል። በንግድ ባንክ አንድ የአሜሪካን ዶላር 147 ብር ከ91 ሳንቲም በመዘርዘር ላይ ይገኛል። በአዋሽ ባንክ 148 ብር ከ52 ሳንቲም በመዘርዘር ላይ ይገኛል። በአባይ ባንክ 148 ብር ከ99 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ አንድ የአሜሪካን ዶላር 149 ብር ከ31 ሳንቲም እየተዘረዘረ እንደሚገኝ ከሂጅራ ባንክ ድረገጽ ላይ ያገኘነው መረጃ ያመለክታል። እንዲሁም ደግሞ በአቢሲኒያ ባንክ አንድ የአሜሪካን ዶላር 148 ብር ከ91 ሳንቲም እየተዘረዘረ ይገኛል። ዩሮን እናያለን። 100 ዩሮ በጥቁር ገበያ ትላንትና ከነበረው የጥቁር ገበያ መረጃ ጋር ሲነጻጸር በእጅጉ ጭማሪ አሳይቶ በዛሬው ዕለት 100 ዩሮ 20754 ብር እንደሚሸጥና 1 ዩሮ 207 ብር ከ54 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በንግድ ባንክ 172 ብር ከ23 ሳንቲም በመዘርዘር ላይ ይገኛል። በአባይ ባንክ 173 ብር ከ42 ሳንቲም፣ በሂጅራ ባንክ 171 ብር ከ97 ሳንቲም እና እንዲሁም በአቢሲኒያ ባንክ 173 ብር ከ28 ሳንቲም እንደሚዘረዘር የወጣው መረጃ ያመለክታል። የስዊዝ ፍራንክ እናስከትላለን። 100 የስዊዝ ፍራንክ 22375 ብር እንደሚሸጥና አንድ የስዊዝ ፍራንክ 223 ብር ከ75 ሳንቲም እየተዘረዘረ እንደሚገኝ መረጃው ያሳያል። የስዊዝ ፍራንክ በንግድ ባንክ 182 ብር ከ88፣ በአባይ ባንክ አንድ የስዊዝ ፍራንክ 186 ከ33 እንዲሁም በአቢሲኒያ ባንክ 186 ከ44 እየተዘረዘረ ይገኛል የስዊዝ ፍራንክ። በመቀጠል ካናዳን ዶላር እናያለን። 100 ካናዳን ዶላር 12831 ብር እንደሚሸጥና አንድ ካናዳን ዶላር 128 ብር ከ31 ሳንቲም ይሸጣል። እንዲሁም የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር ወቅታዊና ዕለታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 11755 ብር እንደሚሸጥና አንድ የአውስትራሊያን ዶላር 117 ብር ከ55 ሳንቲም እንደሚሸጥ፣ በዚህም ከትላንትናው ጥቁር ገበያ መረጃ ጋር ሲነጻጸር ከፍተኛ የሆነ ጭማሪ አሳይቷል። ፓውንድ ስተርሊንግን እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት.com በድረገጹ እንዳስነበበው ከሆነ 100 ፓውንድ ስተርሊንግ 23589 ብር እንደሚሸጥና 1 ፓውንድ ስተርሊንግ 235 ብር ከ89 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያሳያል። በንግድ ባንክ 1 ፓውንድ ስተርሊንግ 192 ብር ከ48 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በአዋሽ ባንክ 197 ብር ከ40 ሳንቲም በመዘርዘር ላይ ይገኛል። በአባይ ባንክ 196 ከ98 እንዲሁም በሂጅራ ባንክ 197 ከ28 በመዘርዘር ላይ ይገኛል ፓውንድ ስተርሊንግ። በመቀጠል የምናየው በዓለማችን በምንዛሬ መጠኗ
አንደኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ቦታ ይዛ ተቀምጣለች ኩዌት። በዚህም 100 የኩዌት ዲናር ከትላንትናው የጥቁር ገበያ መረጃ ጋር ሲነጻጸር በእጅጉ እብድ ያለ ጭማሪ አሳይቶ 100 የኩዌት ዲናር 58505 ብር እንደሚሸጥና አንድ የኩዌት ዲናር 585 ብር ከ05 ሳንቲም እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብበዋል። በመቀጠል ዩናይትድ አረብ ኤሚሬትስ ዲርሃምን እናያለን። 100 የኢማራቶች ዲርሃም በጥቁር ገበያ የሚሸጫ ዋጋው 4887 ብር እንደሚሸጥና አንድ የኢማራቶች ዲርሃም 48 ብር ከ87 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያሳያል። በባንክ ስንት እየተዘረዘረ ይገኛል እነግራችኋለሁ። የሳዑዲ ሪያልን በተመለከተ በጥቁር ገበያ የሚሸጫ ዋጋው 4786 ብር እንደሚሸጥና አንድ የሳዑዲ ሪያል 47 ብር ከ86 ሳንቲም እየተሸጠ እንደሚገኝ አሁናዊ ጥቁር ገበያ መረጃ ያመለክታል። በመቀጠል የምናየው በባንኮች ያለውን የምንዛሬ ዋጋ እናያለን። በንግድ ባንክ አንድ የኢማራቶች ዲርሃም 40 ብር ከ28 ሳንቲም በመዘርዘር ላይ ይገኛል። አንድ የሳዑዲ ሪያል በንግድ ባንክ 39 ብር ከ44 ሳንቲም በመዘርዘር ላይ ይገኛል። እንዲሁም የሳዑዲ ሪያል በአዋሽ ባንክ 42 ብር ከ40 ሳንቲም በመዘርዘር ላይ ይገኛል። በአዋሽ ባንክ ደግሞ የኢማራቶች ዲርሃም 43 ብር ከ33 ሳንቲም በመዘርዘር ላይ ይገኛል። በሂጅራ ባንክ አንድ የኢማራቶች ዲርሃም 43 ብር ከ80 እና በሂጅራ ባንክ የሳዑዲ ሪያል 42 ብር ከ35 ሳንቲም እየተዘረዘረ ይገኛል። በመቀጠል የምናየው የባህሬን ዲናርን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የባህሬን ዲናር 47610 ብር እንደሚሸጥና አንድ የባህሬን ዲናር 476 ብር ከ10 ሳንቲም የተሸጠ እንደሚገኝ መረጃ ያሳያል። በመቀጠል የኢንዲያን ሩፒን በተመለከተ እናያለን። 100 የኢንዲያን ሩፒን 202 ብር እንደሚሸጥና አንድ የኢንዲያን ሩፒን 202 ብር እየተሸጠ ይገኛል። በመቀጠል የምናየው የጆርዳን ዲናርን በተመለከተ ነው። 100 ጆርዳን ዲናር 25316 ብር እንደሚሸጥና አንድ የጆርዳን ዲናር 253 ብር ከ16 ሳንቲም የተሸጠ እንደሚገኝ መረጃ ያሳያል። በመቀጠል የሳውዝ አፍሪካን ራንድ ስንመለከት የመረጃ ምንጫችን ጎግል ነው። በዚህም 100 የሳውዝ አፍሪካን ራንድ 900 ብር እንደሚሸጥና አንድ የሳውዝ አፍሪካን ራንድ 9 የኢትዮጵያ ብር እየተዘረዘረ ይገኛል። በመቀጠል የኳታር ሪያል እናያለን። 100 የኳታር ሪያል 47500 ብር እንደሚሸጥና አንድ የኳታር ሪያል 47 ብር ከ50 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምናየው የኦማን ሪያልን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የኦማን ሪያል 46683 ብር እንደሚሸጥና አንድ የኦማን ሪያል 466 ብር ከ83 ሳንቲም እንደሚሸጥ የወጣው መረጃ ያሳያል። የጥቁር ገበያ ምንዛሬ ዋጋ በከፍተኛ ሁኔታ ጭማሪ አሳይቷል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።